የተራራው ስብከት። ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። ደቀ መዛሙርቱም ወደ እርሱ መጡ። እንዲህም እያለ ያስተምራቸው ጀመረ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ የሚገኘው በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና የሚለው ኃይለ ቃል በተራራው ስብከት ላይ ከቀረቡ 8 ብፅዕናዎች የመጀመሪያውና የመሠረት ድንጋዩ ነው። በመንፈስ ድሃ መሆን ማለት ምን ማለት ነው? ብዙ ጊዜ ድህነት ሲባል ከአቅም ማነስ ወይም ካለማግኘት ጋር ይያያዛል። ነገር ግን እዚህ ጋር ጌታችንና መድኃኒታችን ኢየሱስ ክርስቶስ እየተናገረ ያለው ስለ ቁሳዊ ድህነት ሳይሆን ስለ መንፈሳዊ ዝቅታ ነው።